ኦልራይት ጋይስ ዛሬ ደግሞ ወደ ናፖሊ ጉዟችን እናደርጋለን። ከለንደን ሳንሰር ኤርፖርት ተነስተን ላይ መንገድ ነው። በጣም አሪፍ ታይም ነው የሚኖረን በናፖሊ። ናፖሊ በጣም አሪፍ ቦታ ነው። ብዙ አክቲቪቲዎች ያሉበት ሲሆኑ ብዙ ደግሞ አክቲቪቲዎች ቡክ አድርግ ያለው ማለት ነው። እንደ ላይክ አክቲቪቲዎቹን ሄጄ ትራይ እስከማደርጋቸውና አንዳንድ ነገሮች እዛ ሄጄ ናፖሊ እስከምሞክር በጣም ቸኩ ያለው ማለት ነውና አሪፍ ታይም ነው የሚኖረው። ቤስት የሆነ ታይም ነው የምናሳልፈው። ደግሞ እዛ ስደርስ ደግሞ አዳዲስ ነገሮች እና በናፖሊ ምን አለ ላይክ ምን ማድረግ እንደምትችሉ አሳያችኋለሁ። ደግሞ ናፖሊ ደርሻለሁ። ከለንደን ስታንሰር ኤርፖርት ወደ ናፖሊ መተናል። ኦልሞስት 2 ሰዓት ተኩል ነው የተጓዝነው ማለት ነው። which በጣም አሪፍ የነበረ ቫይብ ነበረው። ድካም ትንሽ ድክምክም ብሎኛል። ወጥቼ ደግሞ ናፖሊ ላይ ከዚህ ባሲን ይዤ ኦር ታክሲና አረጌ ወደ ሲቲ ሴንተር ጋር ሄዳለሁ። ወደ ሆቴል ቡክ አደረኩበት። ሆቴሌ ደግሞ ምን ያህል አሪፍ እንደሆነ አሳያችኋለሁ። በጣም አሪፍ የሆነ ሆቴል ነው ቡክ ያደረኩት ማለት ነውና በጣም አሪፍ ነው። በዛ ላይ ደግሞ ላይክ አየሩ ምናምን በጣም አሪፍ ነው ያለው፣ ሞቃታማ ነው ያለው። ላይክ ፍሪ ሆናችሁ ከተማውን ለማየት በጣም የሚያግዝ ሲቹዌሽን ያለው ማለት ነውና እያንዳንዱ ቦታ የምደርስባቸው ቦታዎች አሳያችኋለሁ። ምን አይነት አሪፍና ኩል ናፖሊ እንደሆነች አሳያችኋለሁ ማለት ከዛ በኋላ ኦልራይት ጋይስ አሁን ደግሞ ሆቴላችን ደርሰናል። በናፖሊ የሚገኝ which is ቤስት የሆነ ሆቴል ነው ያስኩት ማለት ነውና በጣም ነው የሚያምረው። ላይክ ቪው ምናምን ላይክ ያበደ ቪው ነው ያለበት ማለት ነው። ሬስቶራንቱ ሲቲ ሴንተር አካባቢ ስለሆነ ሆቴሉ which is ሩም ነውና ሩሙ ደግሞ ቪው እናደርጋለን ምን አይነት አሪፍ እንደሆነ ኦር ሪቪው እናደርጋለን ሆቴሉ ማለት ነው። which is crazy the best ይሆናል። ኦልሞስት ሪቪው ካየኋቸው ወደ ሶሻል ሚዲያ ውስጥ በጣም አሪፍ ሪቪው የተሰጠበት ሆቴል ነው ማለት ነው። ኦኬ ሩማችን ይሄንን ይመስላል። ሰፊ ነው አክቹሊ ሩሙ በጣም አሪፍ የሆነ ክላስ ነው የሰጡኝ ማለት ነውና በጣም ኪንግ ቤድ ነው የፈለኩት በጣም ላይክ ፏቢ እንዳሳልፍበት ማለት ነው። which is the best hotel ነው የሰጡኝ ማለት ነውና አልጋው አለው ቲቪም አለን። አልጋው ደግሞ በጣም ትልቅ አልጋ ነው which is በጣም አሪፍ የወደድኩት ማለት ነውና ቲቪም አለን እና the best አልጋ ነው ባይዛዊ ሞስት ደግሞ የወደድኩት ይሄንን ክላስ ማለት ነው። ላይክ ሲቲ ሴንተር ነው። የተለያዩ አክቲቪቲዎች ለማድረግ ከፈለጋችሁ በጣም ቅርብ የሆነና ብዙ ቱሪስቶች የሚያርፉበት ሆቴል ነው ማለት ነውና በጣም አሪፍ ነው። ፎር the best ማለት ነው። ላይክ ነገ ደግሞ ወጥቼ ምናምን ከተማው ምን አይነት ቫይብ እንዳለበት ዛሬ አልፌ ነገ አሁን ደግሞ ላይክ የናፖሊ ሲቲ ሴንተር ጋር ደርሰናል። ላይክ which is crazy የሆነ አርኪቴክቸር ነው ያላቸው ማለት በጣም ቢልዲንጎቹ በጣም ነው የሚያምሩ ግን which is በጣም ክሬዚ የሚያደርጋቸው ነገሮች ደግሞ እዚህ አካባቢ በቃ በጣም የድሮ ናቸው ማለት ነው። አብዛኛው ቢልዲንጎቹ ወደ ላይ ላይክ 5-6 ናቸው። በዛ ላይ ደግሞ ግራውንዳቸው ደግሞ እንደገና ወደ ታች ደግሞ 5-6 ነው ማለት ነው እና ብዙ ማፊያ ያለበት ሀገር ነው ማለት ነው። ላይክ ለቱሪስት ሰዎች ምንም አይሉም ግን ብዙ ነገር የሚደረግበት ሀገር ነው። which is ለቱሪዝም ግን በጣም አሪፍ የሆነ ከተማ ናት። ላይክ እንዴት አባቱ እንደሚያምር ቦታው ማለት ነው። ቢልዲንጎቹ እንዴት አባታቸው እንደሚያምሩ ጽድት ያሉ ናቸው። ብዙ ቱሪስቶች ይመጣሉ ማለት አብዛኛው ደግሞ ላይክ ከኢንግላንድ ስኮትላንድ እና ከተለያዩ ከአሜሪካ እና ካናዳ ነው የሚመጡት። ብዙ ቱሪስቶች ያሉባቸው ናቸው። ምግባቸው ደግሞ ላይክ the best ከሚባሉ ምግብ ያለባቸው ቦታዎች ናቸው ማለት ነው። አሁን ደግሞ እንደገና ሲቲ ሴንተሩ በጣም ባይተን ቫይቭ ሂደን እናያለን። የሚገራርም ቦታዎች ነው ያሉት። እዚህ ሀገር ግን በጣም የገረመኝ ነገር ላይክ መኪናቸው አብዛኞቻቸው መኪናዎች በጣም ትናንሽ መኪኖች ናቸው ማለት ነው። በጣም ትናንሽ ማለት ነውና ሎካሎች ስጠይቃቸው እዚህ አካባቢ ላይክ ትናንሽ መኪና የሚነዱበት ምክንያት ላይክ በጣም የፓርኪንግ ችግር ስላለባቸው ማለት ነው። በጣም ጠባብ ነው መንገዳቸው ማለት ነውና አብዛኛው ደግሞ ሞተር የሚጠቀምና እንደነዚህ አይነት ትናንሽ መኪኖች የሚጠቀሙ ሰዎች ናቸው ማለት ነው። በጣም ነው ክራውድድ ማለት ነው። አብዛኛው ከመኪና ይልቅ እግረኛና ላይክ ባይክ ራይድ የሚያደርጉና ሞተረኞች ያሉባቸው ቦታዎች ናቸው ማለት ነው። አብዛኛው ሞተረኛ ነው እዚህ አካባቢ ያለው። በየቦታው ስትሄዱ በቃ ብዙ ሞተረኞች ነው ያሉት እዚህ አካባቢ በጣም ብዙ ማለት ነው። እዚህ ላይ ያቸው ላይክ ሞተረኞቹ ድርድር ብለው አብዛኛው መንገዳቸው እዚህ አካባቢ በጣም ትንሽ ስለሆነ ትላልቅ መኪኖች ራይድ ለማድረግ አይመችም።
ብዙ ትላልቅ መኪኖች ምናምን አታዩም ማለት ነው። ሞስትሊ ደግሞ አሁን ላይክ የተለያዩ ቦታዎች ላይ ትልቅ የሚባለው በናፖሊ አለ የሚባለው ሞል ነው የምንሄደው። እዛ አንዳንድ ነገር ሾፒንግ እናደርጋለን። ምን አይነት አክቲቪቲ ደግሞ እንዳለ አሳያችኋለሁ። which is crazy እና ቤንግ የሆነ ቪዲዮ ነው የማሳያችሁ ማለት ነው። it's like the best activity ነው ከሆል ናፖሊ ማለት ነው። ከተማው እንዴት አይነት ያበደ ነው በቃ በጣም ማለት ነው የሚገራርም ከተማ ነው ያላቸው ማለት ነው። እንደኛ ሀገር ኮብልስቶን ደግሞ ይበዛል እዚህ ሀገር። እና ብቻ ላይክ የሚገራርም ነው። አየሩ ደግሞ ሞር ከተማውን እንድታዩት ያደርጋል ማለት ነው። በጣም አሪፍ የሆነ ወይዘር ነው ያለው። ከተማውን በደንብ እንድንጎበኝ የሚያደርግ ቫይብ ነው ያለው። which is አሁን ላይክ ትልቁ የናፖሊ ሞል ሂደን አንዳንድ ነገሮች እንገዛለን። የተለያየ አክቲቪቲዎችም ካሉ ትራይ እናደርጋለን። ባዘው ወይ ደግሞ እዚህ ሀገር ላይ አብዛኛው እቃዎቹ በጣም ጸዴ እቃዎች ናቸው ማለት ኢቭን ላይክ መንገድ ላይ የሚሸጡ ስትሬት ላይ የሚሸጡ እቃዎች ፐርፌክትሊ አሪፍ ናቸው ማለት ከሌላ አንፃር ከሌላ ዩሮፕ ላይ ኢቭን ከኢንግላንድ አንፃር ላይ እዚህ ያሉ እቃዎች። አሁን ደግሞ ናፖሊ ሲቲ ሴንተር ትልቁ የናፖሊ ቢዝነስ ማርኬት የሚደረግበት ላይክ የተለያዩ ሽያጮች የሚያደርጉበት ትልቁ ሞል ነው የደረስነው። which is ትላልቅ ቫይቭ ያለበት እና በዛ ላይ ደግሞ እዚህ አካባቢ ትላልቅ ሺፖች ያሉበት ማለት ነው። ወደ ተለያዩ ሀገሮች የ5 ቀን 6 ቀን ጉዞ የሚያደርጉ ሺፖች ያሉበት ቦታ ነው ማለት ነው። ባይዞ እዚህ አካባቢ ምናምን ያሉ ቢልዲንጎች በጣም ረጅም ጊዜ ያደረጉ ናቸው ማለት ነው። ሞስትሊ ደግሞ እዚህ ጋር በፋሽን ነው የሚታወቁት። ላይክ ኢታሊ ላይ በጣም ፋሽኔብል ናቸው ማለት ነው። አለባበሳቸው ምናምን እትሶ ኩል ማለት ነው። አምቾች በራሱ በጣም አሪፍ ሱት ነው ያሉት እዚህ አካባቢ። ግን ታስ ኤክስፔንሲቭ ትንሽ ልብሶቹ ምናምን ትንሽ እዚህ ጋር አካባቢ ያሉ ልብሶች ምናምን ትንሽ ኤክስፔንሲቭ ናቸው። ሱት ላይ ሃይ ኳሊቲ የሚባሉ የኢታሊ ብራንድ የሆኑ ሱቶች በጣም ኤክስፔንሲቭ ናቸው። ይሁ ግን እንዴት አባቱ እንደሚያምር ላይክ በጣም የሚያምር አክቲቪቲ ነው ማለት ነው። ሞል ማለት ነው ሁሉም ነገር የምታገኙባቸው ቦታዎች ናቸው። ሞስትሊ ሪኮመንድ ከማድረጋቸው ቦታዎች አንዱ ነው ማለት ነው። አሁን ደግሞ የተለያየ አክቲቪቲዎች እናደርጋለን። ሲቲ ሴንተሩ በተለይ ደግሞ ሞር የናይት ቫይቡን እናያለን ማለት ነው። እና ላይክ which is crazy ማለት ነው። በጣም ነው ደስ የሚለው። በጣም የሚገራርም ቫይብ ያለበት ቦታ ነው ማለት ነው። ትንሽ አየሩ ምናምን ሞቃታማ ነው። ትንሽ ሙቀት ይላል ምናምን ግን ቦታውን ለመጎብኘት ምናምን በጣም አሪፍ ከሆኑ አንዱ ነው ማለት ነው። ኦልራይት ጋይስ አሁን ደግሞ የተለያዩ ምግቦችና የተለያዩ ነገሮች ትራይ የምናደርግበት ታይም ነው ማለት ነው። ግን ሞስትሊ እዚህ ጋር በጣም ብዙ አክቲቪቲዎች ያሉበት ቦታ ነው ናፖሊ ማለት ነው። ላይክ ብዙ ነገር ልታደርጉባችሁ የምትችሉት ነገር ነው። በትንሽ ታይም ወይ ደጋችሁ ቦታውን መጎብኘት የምትችሉበት ቦታ ነው ማለት ነው። ለከተ ቫይቡ እንዴት አባቱ እንደሚያምር ማለት ነው። እና ደሞስ ብራንድ የሆኑ ሾፖች ያሉበት ቦታ ነው። እንዴት ቢልድ እንዳደረጉት ከተማው ላይክ ቤስት ማለት ነው። ምግባቸው ደግሞ በጣም አንደኛ ከሚባሉ አንዱኛው ምግብ ነው ማለት ነው። እና አክቹሊ በጣም ወድጃቸዋለሁ። ሞስትሊ ደግሞ አሁን ናይት ላይፉ ደግሞ ምን አይነት ቫይቭ እንዳለበት ወስጄ አሳያቸዋለሁ ማለት ነው። በጣም ነው የወደድኩት በጣም ማለት ነው። ላይክ the best ማለት ነው።
በጣም ብዙ አክቲቪቲዎች ይቀሩኛል ባይዘው በጣም ብዙ ማለት ነው እና አብረን እናያለን። ሁሉ ቦታ የትም ቦታ ናፖሊ ላይ በምትሄድበት ቦታ ላይ የማራዶና ፒክቸር ላይ ታገኛላችሁ ማለት በየቦታው የማራዶና ፒክቸሮች ያሉባቸው ቦታ ናቸው ማለት በፊት ማራዶና ናፖሊ ላይ ይጫወት ነበር ማለት ነውና የተለያዩ ዋንጫ እንዲያነሱ ያደረጋቸው ነውና ላይክ እንደ ጋር ማለት ይቻላል ማለት በጣም ነው የሚወዱት ከማንም አይነት ተጫዋቾች ማለት ነው። ሁለተኛ ደግሞ በየመንገዱ የምታይ የኦሲሜን ናፖሊ ሲጫወት የነበረበት ታይም ላይ ማለት ነው። ግን the thing like ለናፖሊ ለኦሲሜን የሚሰጡትን ደረጃና ለማራዶና የሚሰጡት ደረጃ የተለያየ ነው ማለት ነው። which means ከመጣበት ቦታ የተለያየ ቦታ ስለሆነ ማለት ነው። በጣም የሚገርም ከተማ ነው በጣም ማለት ነው። ሂስትሪያቸው ያበደ ነው። ኢማጂን አስቡት ማለት ነው። አንደርግራውንድ ላይ የሚገርም መኖሪያ ቤት ይሄ ላይክ ከአንደርግራውንድ በላይ ያለው ቤቶች ናቸው ማለት ነው። ይሄ ቶታሊ ይሄ ግራውንዱ የድሮ ከተማ ናፖሊዎቹ በሮማን እና በግሪካውያን ሲጠቁ ወይ ደግሞ በተለያየ ሀገሮች ላይ ጥቃት ሲደርሱባቸው አንደርግራውንድ ገብቶ የሚኖሩበት የነበረው ማለት የመጀመሪያ የናፖሊ ከተማ ሲቲ ነው ማለት ነው። ክሬዚ የሆነ ኢማጂን አስቡት ማለት ነው። ይሄኛው ያለው ቦታ አንደርግራውንድ ከአልጋቸው ስር ነው ማለት ነው። አልጋውን ላይ መዘዝ ሲያደርገው ሲያዞረው አልጋው ጠቅላላ አንደርግራውንድ ነው የምታገኙት ማለት ነው። which is so crazy ማለት ነው። እዚህ ቦታ ላይ በጣም የተለያየ አክተሮች ካለ የተለያየ ኮንስትራክሽን ያሉት ማለት ነው። እዚህ ጋር ላይክ ወደታች ዲፕ ዳም እያንዳንዱ የናፖሊ ቤቶች ግራውንድ ላይ ወደታች በጣም የሚገራርም ቤዝመንት አለ ማለት ነው። ላይክ በፊት ሮማኖች እና ግሪኮች የሚኖሩበት የነበረ ቦታ ነው ማለት ነው። which is totally crazy ማለት ነው። ኢማጂን የት ምን ያህል ላይክ እንደሚያምር ማለት ከዚህ በላይ እኮ የተለያዩ ቢልዲንጎች አሉ፣ አፓርታማዎች፣ የተለያዩ ሆቴሎች አሉ። ግን ግራውንድ ላይ ግን የተለያዩ ቤቶች ነው ያሉት ማለት ነው። ኢማጂን ምን ያህል እውቀት እንደነበራቸው በዛ ታይም። Paleo-Christian churches or Christian cemeteries, catacombs. Here, everything was covered with marble panels. People could not see the naked walls with combinations of two textures, one in the center, one all around. The combination is called opus compositum or opus compositum, made of in the center, opus red. ኢማጂን ካልጋው በታች ማለት ነው ቢልዲንግ አለ። ይሄኛው ቢልዲንግ የወረድንበት ቦታ ማለት ነው ካልጋቸው ስር ነው ማለት ነው። ላይክ ከመኝታ ቤታቸው ክፍት ሲያደርገው አልጋውን ማለት ነው ላይክ ግራውንድ አለ ወደ ታች ማለት ነው። ሶ ክሬዚ ላይክ ምን ያህል ማፊያ እንደነበሩ እነዚህ ሰዎች። እነዚህ ቢልዲንጎች በታች የተለያዩ ታናሎች አሉ ማለት ነው። በጣም ማለት ነው ኢማጂን አስቡት ማለት ነው 10 ግራውንድ ወደ ታች ማለት ከተማው እንዴት አባቱ እንደሚያምር። ሞስትሊ እዚህ አካባቢ የሚሸጡት ፋስት ፉዶች ናቸው፣ ጣፋጮች ናቸው ማለት ነው።
ሁሉም ቅድም የነበረው ቦታዎች ላይክ ቅድም ገብተን ስናይባቸው የነበሩ ቦታዎች ማለት ነው ከዚህ ግራውንድ በታች ናቸው ማለት ነው። በዛ ላይ ደግሞ ሞር ክሬዚ የሚያደርገው እዚህ ላይ ወደ 7-8 የሚያክሉ ቢልዲንጎች በላይ ያሉት ግን ከስር ደግሞ ወደ 10 ግራውንድ ወርዳችሁ ደግሞ ኢመርጀንሲ ላይክ ምንም አይነት ጦርነት ቢነሳ ምንም አይነት ችግር ቢነሳ አንደርግራውንድ ውስጥ ገብቶ ሴፍ የሚሆኑበት ቦታ ነው ማለት ነው። ደግሞ ከዛ በላይ ክሬዚ የሚያደርገውን ነገር እዛ ውስጥ ሙሉ ማለት ነው ላይክ ሙሉ አፓርታማ ማለት ትችላላችሁ። ዋና አለው፣ የምግብ ማብሰያ አለው፣ የተለያዩ ላይክ 7-8 ክፍሎች ደግሞ ሰዎች የሚያርፉባቸው ማለት ነው። ግን ሞስት ክሬዚ የሚያደርገው ደግሞ እዛ ውስጥ መሳሪያ የታጠቁ ሰዎች መግባት አይችሉም ማለት ነው። ለአንድ ሰው ብቻ ነው መግባት የሚችለው። በጣም ጠባብ ነው ማለት ምንም አይነት እቃ ይዛችሁ ኢቭን ባግ ይዛችሁ መግባት አትችሉም እዛ ቦታ በጣም ጠባብ ነው። ለምን በዛን ታይም ላይ መሳሪያ የያዙ ሰዎች ስለሚገቡ ስለነበር እዛ ቦታ ያንን አደጋ ለማስጣል ነው ማለት ነው። ሴፍ የሆነ ሰው ወይ ደግሞ ሲቪል የሆነ ሰው ብቻ ነው መግባት የሚችለው። የስፔን ቫይቭ ያለበት ቦታ ነው ማለት ሴም ቢልዲንጋቸው ሁሉ ነገራቸው ምግባቸው ምናምን ይመሳሰላል ከስፔንና ከፖርቹጋል ማለት ነው። ግን እዚህ ጋር ሞር ክሬዚ የሚያደርገው አብዛኛው ሂስቶሪካል ነው። ላይክ 10 ፎቅ ወደ ላይ አለው። አንደርግራውንድ ስትገቡ ደግሞ 10 ግራውንድ ደግሞ ወደ ታች አለው ማለት ነው። ሌላ ከተማ ቶታሊ ከናፖሊ ሌላ ከተማ ነው የሚመስለው። የመጀመሪያ የናፖሊ ከተማ የነበረች ግሪካውያንና ጣሊያኖች የሰሩበት ቢልዲንግ ነው ማለት ነው። እና ሶ ክሬዚ በጣም ደስ ከሚሉ ቦታዎች አንዱ ናቸው። ሞር ደግሞ አሁን እንደገና የተለያዩ ቦታዎች ሂደን ደግሞ እናያለን ማለት ነው። ምግቦቹን ትራይ እናደርጋለን። የተለያዩ አክቲቪቲዎች እዚህ ጋር ሰዎች ምናምን የሚኖሩበት ኖርማል ላይፋቸው የሚያደርጉበት አፓርታሞች ናቸው። የድሮ አፓርታሞች ናቸው። ኦልሞስት 700-800 ዓመት ያስቆጠሩ አፓርታማ ናቸው። ደረጃ ለመምጣት በጣም ከባድ ነው። በጣም ማለት ነው ላይክ 10 ግራውንድ ወደ ታች ወርዳችሁ ማለት ነው ላይክ በጣም ከባድ ነው። ስትመለሱ ደግሞ 10ኛ ፎቅ በእግር እንደመውጣት አድርጋችሁ አስቡት ማለት ነው። በጣም ማለት ግን የሚገርም ኤክስፒሪየንስ ማለት ነው። ቢልዲንጋቸው የሚገርም አድርገው ነው የሰሩት ማለት ነው። አስቡት ከዚህ በላይ ከውጭ ወጣችሁ እኮ ትሬን ስቴሽን አለ፣ ትምህርት ቤት አለ፣ አፓርታማ ቤቶች አሉ ማለት ነው። ግን ከዛ በታች ግን የኤመርጀንሲ ኤግዚት ያለበት ምንም አይነት ጦርነት ቢነሳ የሚያመልጡበት ቦታ ነው ማለት ነው። በዛ ላይ ደግሞ ሞር የሚገርመው እዚህ ውስጥ ማለት ነው ዋና፣ ምግብ ማስቀመጫ እና የተለያዩ ቤቶች ያሉባቸው ናቸው ማለት ነው። በጣም የሚገርመው ላይክ the best experience ማለት ነው ናፖሊ። ይሄ ደግሞ ኢንፎርሜሽን ነው የቢልዲንጉ ኢንፎርሜሽን። ሌላ ታናሎች ያሉባቸው ቦታዎች ናቸው። በጣም ላበላብ አድርጎኛል። በጣም ሩቅ ነው ወደታችሁ ማለት ነው። ግን ሞር ክሬዚ የሚያደርገው እዚህ ቦታ ላይ የተለያየ ሂስትሪ አለ። በየቦታው ስትገቡ የተለያየ አይነት ሂስትሪዎችን አሉባት ማለት። አብዛኛው ግን የናፖሊ ከተማ የነበረው አንደርግራውንድ ነው በፊት የነበረው። አሁን ላይክ ውጭ የምታዩት ነገር ቢልዲንግ ያለው ምናምን በአሁኑ ጊዜ የተሰራ ነው ማለት ነው። ላይክ 200-300 ዓመት የሆነዋል ማለት ነው። አንደርግራውንድ ግን ከ1500 ዓመት በፊት የነበረ ግራውንድ ነው። አሁን ደግሞ የምናየው ያለው ነው ላይክ በሁለተኛ ዓለም ጦርነትና በመጀመሪያው ዓለም ጦርነት የነበረ ከናዚ ጋርና ከተለያዩ የናዚ አሊያንስ የሆኑ ሀገሮች ላይክ ፋይት የሚያደርጉበትና እዚህ ጋር ሴፍ ለመሆን አንደርግራውንድ የሚገቡበት የነበረ ቦታ ነው ማለት ነው። ላይክ በጣም ብዙ ቦምቦችና ብዙ ኢጣሊያውያን በተለይ ናፖሊያውያን የተጨረሱበት ጊዜ ነበር ማለት። ይህንን ዋሻ ደግሞ ሴፍ ለመሆን የሚደበቁበት የነበረ ቦታ ነው ማለት which is so crazy ማለት ነው። which is imagine አስቡት ምን ያህል ትልቅ ዋሻ እንደሆነ ማለት ነው። እና ይሄንን ይመስላል። ውጭ ወጥተን ደግሞ የተለያየ ቦታዎች እናያለን ማለት ነው። ላይክ ምን ያህል ላይክ የኮንስትራክሽን ብቃት ቢኖራቸው ነው ይሄንን ቦታ ቢልድ ለማድረግ የቻሉት ማለት ነው። ላይክ ዲፕ ዳውን ግራውንድ በጣም ሎንግ ተርም ያለበት ቦታ ነው። አክቹሊ አሁን ደግሞ ላይክ አለ የሚባለው የናፖሊ ጁስ ነው ትራይ የምናደርገው which is the best የሆነ ቫይብ ነው ያለው። ላይክ ሲቲያቸው በጣም ነው የሚያምረው ማለት ነው። ግን one thing እዚህ ጋር አካባቢ ያሉት ያየሁት ነገር ሞር ከአክቲቪቲ ይልቅ ላይክ ሂስትሪ ነው ብዙ ጊዜ ነገር ያላቸው ማለት ነው። ላይክ የሚገራርም ቢልዲንጎች አሉ። አንደርግራውንድም እንደዛ ወደ 10 ወደ ታች ግራውንድ ወርዶ ማለት ነው። የተለያየ ላይክ ከተማ ለማለት ትችላላችሁ ማለት ነው። በጣም ሰፊ የሆነ ከተማ ነው ያለውና አሁን ደግሞ ጁሳችን ትራይ እናደርጋለን።
አዳዲስ ነገሮች ማለት ነው። እሺ በጣም ርቦኛል ደግሞ ከተማውን ሂደን ዞር ብለን እንጎበኘዋለን ማለት ነው። በጣም የሚገራርሙ አክቲቪቲዎች ያለበት ከተማ ነው ማለት ነው። በዛ ላይ ደግሞ እነዚህ ጣፋጭ ብሬክፋስት ላይ የሚሸጡት ነገር ላይክ ዘ ቤስት ከሚባሉ ኢታሊ ላይ ያለ አሉ ከሚባሉ ከነ ፒሳ ከነ ሮማ ቀጥሎ የናፖሊ ኢስ ላይክ ዘ ቤስት ማለት ነው። which is ከተማው እንደገና አሁን ሂደን ላይክ ኃይለኛ ፀሐይ ነው ያለው፣ ሙቀት ነው ያለው። ትንሽ ፀሐይ ቀዝቀዝ ካለ በኋላ ከተማውን በደንብ እየጎበኘው አሳያችኋለሁ። which is crazy የሆነ ቤስት የሆነ ቫይብ ነው የምናሳልፈው ማለት ነው። like the best ever ማለት ነው። አንዳንድ በጣም አሪፍ የሚባሉ አክቲቪቲ ላይክ ሪኮመንድ የማደርጋቸው አክቲቪቲዎች አሉና እዛ ቦታ ወስዳቸዋለሁ። ምን አይነት አክቲቪቲ እንደሆነ እናያለን። አብረን ደግሞ አክቲቪቲውን እንሞክረዋለን ማለት ነው። which is the best vibe ያለበት ታይም ነው የምናሳልፈው።